ቆይ የእግዚአብሔርን ቃል አይተህ ልታሳልፍ ነው? የእግዚአብሔርን ቃል የሚያስቀውን ለማየት፣ ስድብን ለማየት፣ ብሔርን ከብሔር ጋር የሚያጋጨውን ለማየት የእግዚአብሔርን ቃል ትተህ ልታሳልፍ ነው? እንዳታሳልፉት። ይህንን ቪዲዮ ለ5 ሰው ሼር አድርጉ፣ 5 ጊዜ ኮፒሊንግ አድርጉ። የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 12 እንዲህ ይላል፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ በእኔ ላይም አይሰለጥልብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው። እግዚአብሔርም ከጌታም አስነሳ፣ እኛንም በኃይሉ ያስነሳል። ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጉልሙት ብልቶች ሊያደርጋቸው አይገባም? ወይስ ከጉልሙት ጋር የሚተባበር እንደ ሥጋ እንደሆነ አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሎአልና። ከጌታ ጋር የሚተባበር ግን እንደ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገውን ኀጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኀጢአትን ያስራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለሥራችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ክብር ለእግዚአብሔር ይሁን። በሥጋችን ዝሙትን ሳይሆን፣ ኀጢአትን ሳይሆን፣ ሐሜትን ሳይሆን እግዚአብሔርን ልናስገብር ይገባል። ይህ ሥጋችን፣ ይህ ማንነታችን ከእግዚአብሔር የተቀበልን ሀደራ ስለሆነ፣ አንድ ሰው ሀደራውን የሚበላ ሰው በጣም የሚያስጠላ ሰው ስለሆነ እግዚአብሔር የሰጠውን ሀደራ ለዝሙት አትጠቀሙ፣ ለሐሜት አትጠቀሙ፣ ለኀጢአት አትጠቀሙ፣ ብሔርና ብሔርን ለማጋጫት አትጠቀሙ። ሥጋችሁ የእግዚአብሔር ተስጦ ስለሆነ፣ ቤተ መቅደስ ስለሆናችሁ ዝሙትን ልታደርጉት አይገባም። ሁሉ ተፈቅዶልኛል፣ ግን ሁሉ አልተፈቀደም። ዝሙት አልተፈቀደም፣ ኀጢአት አልተፈቀደም፣ ሐሜት አልተፈቀደም፣ ሐሰት አልተፈቀደም። እግዚአብሔር የሰጠውን ማንነት፣ እግዚአብሔር የሰጠውን ሥጋችሁን በአግባቡ ተጠቀሙ። እናንተ እግዚአብሔር ቤተ መቅደሶች ናችሁ። እግዚአብሔር ዘመናችሁን ይባርክ። ይህንን ቃል ለ10 ሰው ሼር አድርጉ፣ 10 ጊዜ ኮፒሊንግ አድርጉ። ወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። ሻሎም